ውድ ቻናላችን ተከታታዮች እንዴት ናችሁ? ዛሬ እንግዲህ ይዤላችሁ የመጣሁት አንድ ወዳጄ ባዘዘኝ መሰረት የመጽሐፍ ቅዱስ ጥቅስ በስቲከር ተቀርጾ ሰዓት እንዲሰራለት ነበረ። ይህንንም በተመለከተ እንግዲህ እንደምታዩት ከለሩንም የመንፈሳዊ ይዘት ስላለው ሰዓቱ ላይ የምጠቀመውን የባክግራውንድ ከለር በምታዩት መልኩ ላይት ብሉ አድርጌዋለሁ ማለት ነው። እንደምታዩት ኢፖክሲው ፕራይመር ከተቀባ በኋላ ከለሰለሰ በኋላ እንግዲህ በምታዩት መልኩ የኢፖክሲውን የማዳረስ ስራ ነው እየሰራሁ ያለሁት። ከዛ እንደዚህ ካረኩኝ በኋላ በሂት ገን በምታዩት መልኩ በደንብ ስሙዝ እንዲሆን እየሰራው ነው፣ በብል እያጠፋው ነው። ከዛ እንደዚህ ካደረግን በኋላ እንደምታዩት ትንሽ አድካሚ ነው፣ ጊዜ ይፈልጋል፣ ትኩረት ይፈልጋል እና በዚህ ሁሉ ሂደት ካለፈ በኋላ በምታዩት መልኩ ጨርሷል ማለት ነው። ከዛ ስቲከር መለጠፍ ላይ እንሄዳለን። ስቲከሩ በምታዩት መልኩ እንደዚህ ተለጥፎ አልቋል እና ይሄ እንግዲህ ከላይ ኢፖክሲ ቀብቼ እስኪደርቅ እየጠበቅኩት ነው። በመጨረሻም ሪዛልቱ ይሄንን ይመስላል። እንዴት ነው ወደዳችሁት? ማዘዝ የምትፈልጉ ባዮ ላይ ስልክ አለ፣ በዛ ማግኘት ትችላላችሁ።